አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ሰላም የቻናሌ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ደህና ናችሁ? በድጋሚ በሌላ ቪዲዮ ተገናኘን። ከወደዳችሁት ላይክ ሸር አድርጉ፣ ሰብስክራይብ አድርጉ። ካልወደዳችሁት ደግሞ መብታችሁ ነው እና ዛሬ በአዲስ ወሬ መጣሁኝ ማለት ነው። በአዲስ ወሬ እና ኢትዮጵያ ወደዚህ የምትመጡ ኢትዮጵያ ሰራተኞች ማለት ነው፣ ልጆች እዚህ አረብ ቤት የምትሰሩ ልጆች ሁል ጊዜ በጽዳት አትስሩ፣ በምግብ ስሩ ማለት ነው። ምግብ መስራት በጣም ደስ ይላል፣ እንደኔ ማለት ነው። ጽዳት እጅ ያበላሻል፣ ብዙ ነገር ያበላሻል። እንደገና እነዚህ ምንድናቸው የሚሸታቱ ነገሮች አሉበት። አብዛኛ ጽዳት የሚሰራ ልጆች ህመምተኛ ናቸው። ገብቷቸዋል። እኔ አሁን ሁለቱንም ስለምሰራ አንዳንዴ ያው ሙበይድ ምንድነው በረኪና ነው መሰል በኛ እሱ ይሸተኛል ምናምን፣ ግን ምግብ ነው የሚሻለው ወላሂ። እና ደግሞ ኢትዮጵያን ሴትዮዬ በጣም ትወዳለች። የመጀመሪያዋ ናት። እኔ የመጀመሪያዋ ኢትዮጵያዊ ሰራተኛ ነኝና ሁል ጊዜ ኢትዮጵያን ታመሰግናለች። በምን እንደምታመሰግን ታውቃላችሁ? በምግብ ነው። እንግዲህ ኢትዮጵያ ምግባችን ሽንኩርቱን በደንብ ጠብሰን ምናምን ቆንጆ አድርገን ነው የምንሰራው። በተለይ ደግሞ ዝም ብለው እንደዚህ ከገጠር ቀጥታ የመጡት ትንሽ ሊደናገሩ ይችላሉ። ቢሆንም ግን ከሌላው ሀገር ኢትዮጵያ ምግብ ከሰራ ምግባቸው ይጣፍጣል። ኢትዮጵያ ውስጥ ደግሞ እንደውም ምግብ ቤት ምናምን የሰራ ምን ልበላችሁ ሌላ ነው እና ሴትዮዬ ምን ትላለች ይመስላችኋል? ሁሌ ምግብ ስሰራ ደስ ይላታል። እናም ሁል ጊዜ ሲላንካ ነው ሌላ ዜጋ ነው እነሷ የምትይዘው። እንግዲህ እነዛ ታቋቸዋላችሁ፣ የምታቋቸው ዝም ብለው ናቸው። ዶሮውን እንኳን በደንብ አያጥቡትም ወላሂ። ዶሮውን እንኳን በውሃ ነው ቸፍ 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 አድርገው የሚሰሩት ማለት ነው። እኔ አያቸዋለሁ፣ አውቃቸዋለሁ። እና ኢትዮጵያዊ ትለኛለች ምግብ አይስራ ከሰራ ነው የምትለው። ወላሂ ወላሂ ነው የምላቸው። በየሄደችበት ኢትዮጵያን በፊት አትወድም ነበር፣ ሲጀመር ማታቅም ይዛም ማታቅም። እና እኔ የመጀመሪያዋ ነኝ። እናም ቤተሰቡ እኔ ከገባሁኝ ወደዚህ ሴላኒያ ነበረ። አንዳንዴ ጥሩ መሆን ሀገራችሁንና የሀገራችሁን ዜጋ ታስወድዳላችሁ። ገብቷችኋል? እኔ የመጀመሪያ ነኝ ቤተሰቡ ውስጥ ኢትዮጵያዊ ማለት ነው። አሁን ሁሉም ልጆቿ፣ ወንድሞቿ፣ እህቶቿ ቤት ሁለት ነው ያመጡት እኔ ከመጣሁ ወዲህ ማለት ነው። አብዛኛው ጽዳት ነው። እንደገና ደግሞ እኛን የወደደችው በምንድን ነው? እኛ ህፃናቶች ነን ማለት ከ30 በታች ነው የምንመጣው ማለት ነው ወደዚህ ለስራና ቅልጥፍ ያልነን ጎበዝነን እንሰራለን ካለገምን በስተቀር ማለት ነው። አንዳንድም ዘርፈጡ ኢትዮጵያዊ አሉ ስራቸውን በትክክል የማይወጡ ማለት ነው። እነዛ ሌላዎቹ ዜጎች ደግሞ ወልዴው 3 ወልዴው 4 ወልዴው እንደኛ ገና ወጣት ሆነው አይመጡም። 4 ወልዴው 5 ወልዴው ገና አሮጊት ሆነው ነው የሚመጡትና ወፍራምም ናቸው። ለስራ አይመቹም። ያው መሄጃ ስላጡ እነሱን ስለለመዱ ነው እንጂ እነሱን ሲይዙ የኖሩት አያፈጥኑም። ምግባቸውም ደግሞ ብጥብጥ ነው የሚያደርጉት። እንደዚህ እንትኑን ጠብቀን ሽንኩርቱ ይብሰል፣ ቆይ ዘይቱ ይጠበስ፣ እንትኑ ይጠበስ ብለው ጠብቀው ጭራሽ አይሰሩም። ዝብርቅ ነው የሚያደርጉት። ያው እነዚህም አረቦቹም አንዲ ናቸው፣ ግን የሚጣፍጥና የማይጣፍጥ ያውቃሉ። እነሱም ዝብርቅ ናቸው፣ ግን የሚጣፍጥና የማይጣፍጥ ለይተው ያውቃሉ። እና ምን ልላችሁ ፈልጌ ነው፣ ለአሰሪዎቻችሁ ጥሩ ሰው ሁኑ፣ ታማኝ ሁኑ፣ መልካም ሁኑ፣ ታጋሽ ሁኑ። ተወዳጅ ትሆናላችሁ። በዛ ላይ ደግሞ መወደድ ማለት ቀላል እንዳይመስላችሁ። በአሰሪ መወደድ ማለት ቀላል አይደለም። ደሞዛችሁን
የጠየቃችሁትን ነው የሚጨመርላችሁ። ገብቶችኋል? 2 ዓመታችሁ ሞልቶ ኮንትራታችሁ ሊያልቅ ሲል ልመና በልመና ነው። ገብታችኋል? ለምን? ስለተወደዳችሁ ሌላ መቀየር ስላልፈለጉ ማለት ነው። እና በምግብ አንዳንድ ምግብ ልቅስ አንዳንድ ሰዎች ቤት ምግብ አስቤዛ በደንብ የማያቀርቡ አሉ። እንደዚህ አሁን ለመስራት ያስቸግራል። ግን ምግብ ሙልት አለበት ቤት ምንም ሀሳብና ሂሳብ ለሌለበት ቤት ምግብን መስራት የሚያክል ነገር ምንም የለም። ሁለተኛ ደግሞ አንዳንድ ቦታ ላይ የምግብ እጥረት ያለበት ቤት ለነገሩ ዱባይ ላይ የለም፣ ኳተር ላይ ነው አብዛኛው። እና የምግብ ሰሪ ትትሆኑ እንደው ስለምትላልሱ ምግብ እንኳን ባይኖር ቤት ውስጥ ምግብ እንኳን ባይኖር ቤት ውስጥ ማለት ነው በሽታው ትጠግባላችሁ። ታውቃላችሁ? ጽዳት ሰራተኞች እኮ የምግብ አንዲት ካለች ጠዋት ይቀምሳሉ። ከዛ ምሳ ሰዓት ሰዎቹ ከበሉ በኋላ ይበላሉ። እራት እንደዛ ነው የሚቀምሱት። ምግብ የምትሰራ ሴት ግን ባትበላ እንኳን ዝም ብላ አንዱን ስትቀምስ በቃ ምሳ በላች ማለት ነው። ሀታ ምግብ ባይኖር እንኳን ማለት ነው። ምግብ ባይኖር እንኳን ቤት ውስጥ በሽታው ይጠገባል። እኔ አሁን ምግብ ካልሰራሁኝ ይርበኛል። ወላሂ እንደዚህ ጽዳት ሆኜ ሌላው ሰው እንትኑን ምንድነው መወሰብ ነው እንግዲህ በእኛ ሀገር የሚባለው። እዚህ ሀገር ምግቡን ሌላ ሰው እየሰራው እኔ እንደገና መጥቼ እኔ እንደዚህ አልወድም። ወላሂ እኔ ገና ይዛኝ ስትመጣ ምግብ እርግጥ እናቷ ናት እኔን ይዛኝ እናቷ ጋር ነበርኩኝ እኔ። እናቷ ላይዘንላት ስትሞት ነው ልጅቷ ጋር የሆንኩትና እናቲቱም ጋር ሆኜ ሐኪም ቤት እናቲቱን ይዤ እየሄድኩ ወደዛ ወደዚህ ተከትያት እየዞርኩኝ በዛውም ምግብ መስራት እወዳለሁ። በዛውም ውስጥ ምግብ መስራት እወዳለሁ። ምግብ በቃ መስራት ደስ ይለኛል። ኢትዮጵያም እንዳለሁኝ ምግብ መስራት ያስደስተኛል። ትንሽ የሚከብደኝ ምንድነው ማጽዳት፣ ልብስ ማጠብ ምናምን ይሄ አልወድም። ምግብ እና እቃ ማጠብ ደስ ይለኛል። ምግቤን እየሰራው እቃዬን አጥባለሁ። ምግቤን እየሰራው እቃዬን አጥባለሁ። ብዙ አይቸግረኝም። ጽዳት ሲሆን ግን ድክም ያደርገኛል። መጸዳጃ ቤት እገባለሁ፣ አጸዳለሁ፣ ጎርፋቸውን አጸዳለሁ፣ ፀጉራቸው ይገተታል። ደግሞ ፀጉራቸውን ስለቅም ስመለስ ስለቅም ስወለውል እሱ ነገር ያስጠላኛል። ምግብ ከሆነ ጽድት ብላችሁ ቆማችሁ ትንሽ እግር ነው የሚያብጠው። ረመዳን ላይ ነው እሱም ረመዳን ስለሚበዛ ስራ ደስ ይላል። ምግብ መስራት ደስ ይላል። እንደው ምግብ ስሩ እና ሴትዮዬም አሞግሳ ምን አለች ግን አለች ኢትዮጵያዊ ሆነው ወጣቶች ናቸው ግን ምግብ የሚሰራ የለም አለች። ምግብ የሚሰራ የለም ጨርሶ ጽዳት ናቸው አለች። ገብቷችኋል? ሁለተኛ የምግብ እኮ ቢሮ ላይ ይሄን ያህል አትንቀዋለልም። የምግብ ቶሎ ነው የሚያነሷት። ጽዳት ደግሞ በጣም ስለሞላ ጽዳት ይሄን ያህል አይደለም። ሁለተኛ ደግሞ ጽዳትና ምግብ እንክብካቤው ሌላ ነው። የምግብ የሚሰሩ ልጆች ያንከባክቧቸዋል። እንዳይሄዱባቸው ብዙ ነገር ያደርጋሉ። ምክንያቱም ምግባቸውን ለመዱ እነሱ ሄደው ሌላ ማምጣት በጣም ይከብዳቸዋል። የጽዳቷ ግን ሄደች ነው ትቀመጫለሽ ወይስ ትሄጃለሽ ነው ጥያቄው። የጽዳቷ እውነቴን ነው። ትቀመጫለሽ ወይስ ትሄጃለሽ ነው ተብላ የምትጠየቀው። አመቷ ነው 2 ዓመቷ ሊደርስ ሲል የምግቧ ደግሞ ገና 6 ወር ሲቀራት ትጨምሪያለሽ አትሄጂም አይደለ 2 ዓመት 3 ዓመት አትጨምሪም እኛ ጋር እንደዚህ እያሉ ነው የሚለምኑት። ለምን ምግብ ቀላል ነገር አይደለም። ማስለመዱ፣ እቃው ማስለመዱ፣ ምግቡን ማስለመዱ፣ መላመዱ ችግር ስለሆነ የምግብ በጣም ይቸግራቸዋል። የምግብ ሲወጣባቸው እና ምግብ መስራት በጣም ጥሩ ነው። ስሩ፣ አትፍሩ፣ ጎበዙኑ። ሀማም ለሀማም አትሩጡ እላለሁኝ። ይሄን ይመስላል እንግዲህ የዛሬው ቪዲዮዬ። መጥቼ ካወራሁኝ ይበቃኛል። ይሄንን ካላወራ አልቆይም ብዬ ነው መጥቼ ያወራሁት። ስለዚህ ቪዲዮን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ እኔን ሸቃሊትን አግዙኝና ተሸቃሊት አውጥታችሁ ኢትዮጵያ ሀገሬ እንዲሰራ ዩቲዩቤን አሳድጉልኝ። ይሄ ቪዲዮ የደረሳችሁ ጠቅ አርጋችሁ ሰብስክራይብን ብቻ ማለፍ እኮ ነው። ምንም አይቸግርም።
ምንም ነገር አይቸግርም። ሰውን ለማገዝ ሰው መሆን በቂ ነው ይላል። ልመና እንዳይሆን ያው ለነገሩ ሁሌ እንደለመንኩ ነው። እኔ ለምናለሁ፣ አወራለሁ፣ ለምናለሁ ሁለቱንም ነው የማካሂደውና ተባበሩኝ እላለሁኝ። የሰው ቤት በጣም ያስጠላል። ዩቲዩብ ቢያድግልኝ ደግሞ ሄጄ ኢንሻአላህ በኢዝኒላህ አላህ ካለ ቤተሰቦቼ ጋር ኢትዮጵያ ሀገሬ ሄጄ እሰራበታለሁ ብዬ አስባለሁኝ። በተለይ ደግሞ ያመኛል፣ ስለሚያመኝም ይመስለኛል ትንሽ ስራ እየከበደኝ ነው ማለት ነው። ኢንሻአላህ እንግዲህ ለኸይር ነው። እንዳታልፏት፣ ሰብስክራይብ አርጓት፣ አትለፏት።